እውነተኛ ፍቅር ጤናማ ነው። ውስጡ ንዴት፣ ብስጭት፣ ቁጣና ጸጸት የለበትም። ጤናማ ባልሆነ ግንኙነት ውስጥ መሆኑን ካወቁ በአስቸኳይ ያምልጡ። ያረጃው ነገር መጣ። ጤናማ የሆነ የፍቅር ግንኙነት ውስጥ ከሆነን ጤናማ የሆኑ ስሜቶች ማለት ለምሳሌ የደስታ ስሜት ሊሆን ይችላል። በደንብ ኃይል ይኖረናል፣ ኤነርጂ ይኖረናል፣ ስራችን ላይ ደስተኛ እንሆናለን። እኔ እንደሱ ነው ማስበው። ትክክለኛ የሆነ የፍቅር ግንኙነት ላይ ስንሆን አበረታች ስለሚሆን ብዙ ጊዜ ይሄ የተሻለ ነገር እንድናወጣም ከኛ ነው የሚያደርገው። ግን ደግሞ ከዛ በተቃራኒ ጤናማ የሆነ ፍቅር ውስጥ ካልሆነን ሁሉ ጊዜ ቀናችን ወይ የተበላሸ ነው ወይ ተናደድን ነው የምንሆነው ወይ ጸጸት ውስጥ ነው የምንሆነው። ይገባናል በደንብ እኮ ያ ስሜት። ግን ደግሞ ነገ ይስተካከላል የሚል ተስፋ ወይ ይኖረናል ወይ ደግሞ ፍቅር ውስጥ እንደሆነ ነው የሚሰማንና እኛም ራሳችን ይሄ ፕሮዳክቲቭ እንዳንሆን ይሆንን ሁሉ ጊዜ ኢነርጂያችን በቃ ልክ ያልሆነ ይሆነብን ግን እንቀጥላለን። ያንን ነው። ስለዚህ ጤናማ የሆነ የፍቅር ግንኙነት ምን አይነት ስሜቶችን ያስከትላል የሚለውን በደንብ ማጤን። ከዛ ይሄ አሉታዊ የሆነ ነገር እየተደጋገመብን ከሆነ ራሳችን ላይ ግን መለስ ብሎ ማየት ወይ መፍታት የሚቻል ከሆነ መፍታት፣ ማይሆን ደግሞ ከሆነ ተባለው እኔ አላልኩኝም ይሄ ቃል አላወጣሁም እኔ። ለማንኛውም የፍቅር ግንኙነት ላይ ስለሆነ ትዳር እስኪሆን ድረስ ሁሉ ጊዜ ማስተካከያው መሆን አለበት ብዬ ነው የማምነው።